السلام عليكم ورحمة الله وبركاته. ጠንቋይ ጋር ጉርብትና ወይም ስራ ያገናኘኛል እና ከሱ ጋር ያለን ግንኙነት ወይም ቀረቤታ ምን መሆን አለበት ይብራራልኝ። ጠንቋይ ጋር አላህ ይጠብቀን። ጠንቋይ ጉርብትና የእሳት ጉርብትና አንድ ቀን ማቃጠል ነው። እሳት አይታመንም። እሳትና እባብን ጎረቤት ይዞ ብሎ ማስቀመጥ አስቸጋሪ ነው። ጠንቋይም እንደዚህ ሆነ። يوم من الأيام يتكلمون بهن يتوجهوا إلى سياسة وينتهيوا كذلك. من أتعرفني على وسط جباله عندنا بهولتنا ولبيت حق الله تلا قلنا تطيب بالال بدون كلامتهم جابوا بالال شايت تطيب بالال بقولنا يقول كيف فترة بحال قولنا ما نسافر من جابوا أبو بكر رضي الله عنه عند بعيانا فرعته ድሮ በጃሂልያ ቆንቁሎ ሳይሰልም በፊት የጠለቆለበት ገንዘብ ሳይሰጠው እስልምና ይመጣል። እስልምና መጣና ይሄ ባሪያ ሰለመ። ያ በጃሂልያ የጠለቆለለት ሰውዬ የዛን ጊዜ የጠለቆልኩልህን ገንዘብ አልከፈልኩም ምን ካለና ሰጠው። በዛ ቆንቁሎ ባመጣው ገንዘብ እንደ ኬክ ያለ ነገር ገዛና ለጌታው ለአቡበክር ሰጣቸው። አቡበክር አላወቁም። በሉና ካበቁ በኋላ ይሄን የበላሁትን ታውቃለህ እንዲህ አላቸው። አንተ አመጣልኝ። እኔ እኮ ድሮ በጃሂልያ ጥንቆላ ጠንቅዬ አልከፈለኝም ነበር። ዛሬ ቢከፍለኝ ገዝቼ ነው ያመጣሁት በጥንቆላ ነው አላቸው። እጃቸው እንዲያው አስታወቁ። የገባው ሁሉ በሙሉ አወጣ። አቡበክር ረዲየላሁ ተዓላ አሁንም ጎረቤትህ ላይ በጥንቆላ የመጣ ዳቦ የበላ እንደሆነ እንደ አቡበክር ከሆንክ ተቂይ ማውጣት አለብህ።